እናንተ በአውሮፓና በአሜሪካ ሆናችሁ ይህን ምስኪን ህዝብ ይህን ደሃ ህዝብ በውሸት የምታባሉ ምናልባት እናት አባት ያላችሁ እህት ወንድም ያላችሁ ምናልባትም ልጅ ያላችሁ እኔ እናንተን እዛ ልቆጣጠር የምችልበት መንገድ ስለሌለኝ የእውነት አምላክ የእግዚአብሔር አምላክ በእናንተ ላይ ይፍረድባችሁ ብቻ ነው። ስንት አይነት ክፉ መርዘኛ ኢትዮጵያዊ ቋንቋ የሚናገሩ ሰዎች እንዳሉ ግልጹን ነገሯቸው። በርስ በርስ ጦርነት እንድንጠመድ ደም ብሉ። እዚህ ሆናችሁ ገንዘብ አዋጣችሁ ወንድማማቾችን የምታገዳድሉ ደም ይሁንባችሁ፣ ደም ይሁንባችሁ። የላካችሁት ገንዘብ ደም ይሁንባችሁ፣ ደም ያስተፋችሁ። ዘላለም ከዕዳ አትውጡ፣ በስቃይ አሳልፉ። አሁንም ምለው የኢትዮ ሶስት ጉዳይ በአስቸኳይ በህግ እንዲፈታ ፈልጋለን። ሀብታም ያለምንም ቅድመ ሁኔታ ቦታውን አስረክበ ኢትዮ ሶስት ገነት ብለህ የአስቶ ሚዲያ ይዘው ልቅ ማለት ትችላለህ።